ስንመጣ መንገድ ላይ አግኝቼዎት ነበረ። መንገድ ላይ አግኝቻቸው እኚህ ጋሽ ታየን መንገድ ላይ አገኘዋቸውና ምንድን ነበረ የገጠመው? ከሳምንት በፊት አግኝቻቸው እኛ መድኃኒት ቤት ይመጡ ነበርና እኛ መድኃኒት ቤት እየመጡ ምንድን ነበረ የተፈጠረው ነገር? ዝም ብሎ ማስታገሻ ይገዙ ነበረ። በአጋጣሚ እኔ ልብሳቸውን ልቀይርላቸው ነበረ ቃል የገባሁትና ከዛ ምንድነው ችግሮት ልብስ ስላቸው አይ እኔ እግሬ በጣም ይታመማል፣ እግሬ በጣም ኦልሞስት ወደ መቆረጥ ደረጃ እየደረሰ ነው፣ በጣም ተቸግሬያለሁ፣ እባክህን መድኃኒት ስጠኝ አሉ። ከዛ የሆነ መድኃኒት ሰጠዋቸውና ከዛ ከመድኃኒቱ በኋላ በድጋሜ ዛሬ ምን ገጠመኝ? ልክ ስንመጣ መንገድ ላይ ተኝተው አየኋቸው። ተኝተው መራመድም አልቻሉም ነበረ። እግራቸው በጣም ቆስሏል። በጣም እንደምታዩት እግራቸው በጣም ቆስሏል። መራመዳቸው በጣም የሚያስቀይምና ከዛ ስጠጋቸው ምንድን ያሉኝ? እባክህን ሱሬ እግሬ ላይ ተጣበቀብኝ፣ ልብሴን የሚያወልቅልኝ ሰው እንኳን አጣሁኝ፣ ገንዘብ እንኳን ሰጥቼ የኔ ቢጤ ጎዳና ላይ አብረን የምንተኛው ሰዎች እንኳን ልብሴን አውልቁልኝ ስላቸው ተጠየፉኝ ነው ያሉኝ። እስቲ ከራሳቸው አንደበት ስሙ፣ የገጠሙትን እስኪ ንገሩኝ። የሆነ ልጅ ያገኛሉ። ሲያገኝ ምግብም አበላለሁ። ምግብም ያበሉታል። አዎ በእናት እንካ 10 ብር ሰጣለች። አንድ እግር ሱሪ ያውጣል። አንጠጋም አጠጋም። በጣም ጎበዝ ነህ፣ ግን አንተም ስጋ ለባሽ ነህ። ግን እቺ እድል ይደርሳል፣ አንተ እድል ይደርሳል። ግን እኔ አሁን አንተ ትልቃለህ፣ ግን አሁን ጸዳ ሆኜ ቢመጣ ግን የኔ ታሪክ የሚያውቀው 44 ታቦት ነው የሚያውቀው። እምቢ አልክ አይደለም? አዎ እሺ። ከዛ በኋላ እንደምን ሸንከር ብዬ እዛ ጋር ጥላቃ አንተ ይመጣል ብዬ እኔ እሱ ጠብቃለሁ። ቆይ እቺ ጋር ጥላላ 6 ሰዓት ከፍተው ብዬ አጋጣሚ ባጃጅ አለ ወረወረች። ወደ እኔ የመጣ ነው። አዎ እኮ የጠማኔ ሰዓቷ ልግደሉ ብዬ ነው 6 ይሙላ ብዬ ነው ሰዓቷ ብዬ እሷ እና መምጣት ትችላላችሁ? አዎ እችላለሁ። እውነት ነው? ኧረ እችላለሁ፣ ችግር የለም። 1 2 አልኩ፣ ሸንከር ያልኩ ደርሰናል። እንዲያልኩ አልመጣው መጣውና እዚህ ደረስኩና እደኛ መኖሪያ ቤት ሄድኩና ሻወር ታጥቤ አሁን ጸዳ አይሆንኩም። አሁን ሰው ልጅ ይለወጣል፣ ይቀየራል። ልብስ የሰው ማንነትን መግለጽ አይችልም። አሁን አንተ አምባሳደር ትለብሳለህ። ቆይ እኮ ልነግረው። ሰውዬው አምባሳደር ለብሷል። አጎቴ የሆነ ነገር ካለ ስታስር ሰውዬ ልጅ እኔ ግጥም ልብስ መለበስ አትየው ኪስ ላይ ዶልቼም የለ ብሎ ዘግጥቆ አላሳየ ዘንጦ እየሄደ ኪስ ውስጥ ግን ገንዘብ የለም ሲጠይቁት አይ እኔ ልብሴን አይተህ ነው ኪሴ ግን ባዶ ነው አለ። የኛ ሰዎች አብዛኛውን ጊዜ የሚያዩት ልብስን ነው። ትክክል። አሁን ጋሽ አባይነህን አጋጣሚ መንገድ ላይ ነው ያገኘዋቸው ቪዲዮን እንደምትመለከቱት እና ተኝተዋል። የሰው ልጅ ሲለብስ እና ራቁቱን ሲሆን ይለያያል። እና እኔ በዚህ ውስጥ ሰው እንዲያስብ እንዲያይ የፈለኩት ምንድነው ማንም ሰው ነገ የሚገጥመውን ነገር አያውቅም። ሰው መናቅ ጥሩ አይደለም። ጋሽ ታየ ተኝተው መሬት ተኝተው እግራቸው ውስጥ ትል እየወጣ ሱሪያቸው ላይ ተጣብቆ ነበረ። ሱሪያቸው እላያቸው ላይ ተጣብቆ አንድ አብሯቸው የሚተኛ ጎዳና ተዳዳሪ እባክህን ይሄንን 10 ብር እሰጥሃለሁኝ ይሄንን እንትን ከላይ ላይ አንሳልኝ ብለው ይጠይቁታል። አንዱ ነገር እባክህን አውጣልኝ ብለው ሲጠይቁት አይ አልፈልግም ብሎ ተጠየፋቸው። ምክንያቱም ከእግራቸው ላይ ትል እየወጣ ነው። እንደምታዩት ቁስላቸው በጣም ከባድ ነበረ። ከዛ በኋላ ይሄንን አየውና በጣም ልቤ ተሰበረ። ወደ ስራ እየገባው ነበር። ስራውን አቋረጥኩና በቃ እኚህን አባት ወስጄ ልጠባቸው ልብስ ልቀይርላቸው ብዬ እንደምታዩት ከተኙበት ጎዳና ላይ ከተኙበት ይያቸው ሄድኩና ልብሳቸውን አውልቄ በምታዩት መንገድ አጥቤ ከዛ ሰው እንዲሆኑ ሰው እንዲመስሉ አደረግኳቸው። እስኪ እርሶ ይናገሩ ስለዚህ ጉዳይ። አሁን አንተ ቅድም
ላንተን ያልዋሽን በጣም ባለሙያ ነው። ልብስ ብብት ላይ ከሸተተ እንደዚህ ይላል። ከዛ በኋላ በቃ እኔ መሞቴ ነው፣ ይሄንን ሁሉ ይሸታል አልኩና በና አባቱ እኔ ጋር ሰዎች አትጠጉ፣ እኔ በጣም ይሸታል፣ እግሩ ይሸታል ብሎ ፈርቶ ሰው እንዳይጠጋ። አዎ ሰዎቹ አንተ ሰውዬ ዴና አልነበረም ምን ሆኖ ነው? ኧረ በና ይሄ ምን ሆኖ ነው ይላል። አዞ ግን ቀኑ አልደረሰ። ቀኑ ሲደርስ ሞታለሁ። ቀኑ ሲደርስ ሞታለሁ፣ አትፍራ፣ አትሽሸኝ። ከዛ በኋላ ግን መሞት ያንዳንዱ አንድ ጉድጓድ አዘጋጅ፣ ግን ነፍሷ ወደ ሰማይ ቤት። ግን ይሄን አለማወቃችን እናንተ የሚሆኑ ለምን መሰለህ? ሰው መጠየፍ የለም፣ ሰው መጠየፍ የለበትም። እርሶ ዛሬ እንዲህ አምሮበት ሲያዩ ምን ይላሉ? አይደነግጡም? ምን አግኝቶ ነው? ምን አግኝቶ ነው? ይሄ ይመስል ያው መንገድ ማሞላ ምንም አላናግርም። ያ የሚጠራ ሰው አልተረዳም። አንተ በአካል ወስደህ እንደዚህ በፊት ለፊት ቅላ ያገኛል ብለህ ተረዳከ። ዝገርበታች ከሰማይ ያገኛለሁ ብዬ ረዳሁት። አዎ ይሄ ዝም ብለው መንገድ ላይ እንደ ወያላ እከለ የሚለው አይሰራም። እኔ ሳይስ ፈጣሪ ላንተ ይሰጣል፣ ጤና ይሰጣል፣ ክፉ አይንካ ቢሆንም ጨምሮ ገበያ ግንባር ሰው ጤና ይስጠው፣ ከላይ ታገኛለህ። ይህንን ያደረክ ከእግዚአብሔር ታገኛለህ። ከእግዚአብሔር እናገኛለን። ሰው ግን አንዱ 10 ብር መስጠት ይንቀጠቀጣል። 10 ብር ለመስጠት ይንቀጠቀጣል። አሁን አንተ ይህንን አውቃለሁ እኔ ቀይ ሊና በጣም አውቃለሁ። ስንት ነገር ያደረክ ቀይ ያደረከው እኔ ነው የምናገረው። አሁን አንተ ለሰው አድርጋለሁ አይደለም? ይሄን አድርጋለሁ ብዬ አልናገርም። እኔ ነው እኮ የሚናገረው። እኔ ነው እኮ የሚናገረው። እንደዛ አይነት ሰው አለ፣ ጥሩ ሰው ነው፣ ሲረዳል። ለእሱ ጋር ደርሼ ያልኩ ሸንከር አልኩ ሰው አይመጣም ስትል ለማንኛውም ዛጥላ ላይ አላመኑ። ስጠራዎት አላመኑ። አላመንኩ። እንደው ምንድነው እስቲ ጥላ ላይ ቁጭ በለ። ይሄ ሰው ሁሉ ትል አይቶላው በደለ የሸሽ ከእግሮት ላይ ጥል ወጣ። በትክክል ከዚህ እግዚአብሔር ይኸው የበላው እጄ ይጣል። ትል በትክክል ትል ከእግሮት ላይ ወጣ። አዎ ሱሪ ላይ ቢታይ ሱሪ ተጠቅሎ ከዛ በኋላ ምን አልኩ? በቃ መሞቴ ነው ብለው በቃ ሰጉ። በቃ መሞቴ ነው ብዬ ግን ከአንገት በላይ ነፍስ አለ። ግን ከእግር በታች እግሯ ነው ሲናመመች። ነፍስ አልታመመ፣ እግር ነው የታመመው። እግር ታመመ። አይ የታባቱ ያው ቀኑ ከደረሰ ያው ለምስከን ሳይቆይ ደቂቃ ሳይቆይ ይዘው አይደል አልኩ። ያው አንተ የኔ ጣጣ ሁሉ አራግፌ አጥቤ አሁን ሰው መስዬ አንተ በቀርብ አሁን ሰው መስዬ ቋንቋ ቆርጬው ራሴ ገረሙት። ራስዎትን ገረሙት። አሁን እኔ ሰው አባቱ እኔ ጋር አትጠጋ። ለምንድን ነው ማማ አትጠጋ ይሎታል ሰው? እኔ ነው እኮ የሚለው አትጠጋ፣ ይሸታል። ይሸታል። አንተ ዴና አይተለብና በና አትጠጋ በና። እንግዲህ ጋሽ አባይነ የሚሉትን እየሰማችሁ ከሆነ እግሬ በጣም ስለቆሰለ ስለሚሸት ሰው ወደ እኔ ሲጠጋ እባካችሁን አትጠጉኝ ይላችኋለሁ። እንዳይጠየፉኝ እየፈለኩኝ ይሉኛል። እና ብዙ ጊዜ ሰዎች የሚመለከቱት ይኸው በቃ ማለት ልብስህን ነው፣ ውስጥህን አይመለከቱትምና ይጠየፉኛል ብዬ ስላሰብኩኝ አትጠጉኝ፣ እሸታለሁኝ፣ ከሰውነቴ ትል እየወጣ ነው ብዬ በጣም ተሳቀቅኩኝ። መሞትም ከሆነ እግዚአብሔር ይግደለኝ እያልኩኝ ከእግዚአብሔር ጋር ጸሎት እያደረግኩ ነበር።